ጉድ በህዝበ ክርስቲያን ግን ወዴት እየሄድን ነው? እግዚአብሔር በዘመናት መሃል በውስጣቸው ባስቀመጠው ጸጋ እግዚአብሔርና ህዝበ ክርስቲያኑን የሚያገለግሉ እጅግ ውድና ታማኝ አገልጋዮች በሞሉበት በዚህ ዘመን የተጻፈው ትንቢት ይፈጸም ዘንድ ደግሞ የተነሱ ሐሰተኛ ነቢያትና አስተማሪዎችም እንደ አሸን የሞሉበት ዘመን ነው። እነዚህ ሐሰተኛ ነቢያት የእግዚአብሔር ቃል ዕውቀት የሌላቸው ምስኪን አማኞችን የሐሰት ትንቢታቸውን እየነገሩ ገንዘብና ንብረታቸውን ደግሞ በመዝረፍ ላይ ይገኛሉ። እነዚህ ሐሰተኛ ነቢያቶች ደግሞ የተለያየ ተውኔታቸውን የሚፈጽሙላቸው አክተርስ ተዋናዮች አሏቸው። እነዚህ ተዋናዮች ከነሱ በሚያገኙት ቅንጥብጣቢ ሳንቲም ሕሊናቸውንና ፈጣሪያቸውን የሸጡ አስነዋሪ ሰዎች ናቸው። እነዚህ ድራማውን ከሚሰሩላቸው አክተርሶች መሃል ዛሬ አንዱን ይዘንላችሁ እንቀርባለን። ይህ አክተርስ እነሆ በእድሜው ትልቅ ቢሆንም በአስተሳሰብ ግን ሕፃን ብየዋለሁ። እነሆ የተለያየ መድረኮቻቸው ላይ የሰራውን ተውኔቱን አይተን እንመለሳለን። እስከ ፍጻሜ አብራችሁን ቆዩ። ቀጥታ ወደ ቪዲዮ እንሂድ። መንፈስ ቅዱስ እጅግ በጣም ሚሊዮን ብሮችን ያሳየኛል። እርሶ ጋር የሚፈልገውም አንዱም እሱ ነው። ለአገልግሎት ቅባቱን የምትፈልጉት ለሱ ነው። ዛሬ የእርሶን ሚሊዮኖች አስለቅቃለሁ። አሩባ አንሆባ ጃሉሪያ ሰኩምባ በጠላቴ ላይ ሰይፍ ይሰካ፣ በእኔ ላይ በረከቱ መጥቶ ይሰካ። በያው እግዚአብሔር ፍቅር ነው ማለት 10 አየሁ 10 ብር ላርግልህ ዶላር ላርግልህ? ዶላር አርገው እንጂ ታምናላችሁ? የሚገባ እኔ አምናለሁ። እኔ በተአምራት አማኝ ነኝ። ራሴም የሚከተለኝ ተአምራት ነው። ኑሮ የራሱ በተአምራት ነው። አሁን ገንዘቦች ወደ አንተ እንዲመጡ ታርቻለሁ። በኢየሱስ ስም ስልጣን ያንተን ነገር አስለቅቄያለሁ። አሜን። በናዝሬቱ ጌታ በኢየሱስ ስም አሜን። ፋይናንሻል ነገር ተቀይሯል። አሜን። ፋይናንሻል ነገር ተቀይሯል። አሜን። ተቀየረ በል። ፋይናንስ የተቀየረ በል። ፋይናንስ የተቀየረ በል። አሜን። አሩባ አንሆባ ጃሉሪያ ሰኩምባ በጠላቶች ላይ ሰይፍ ይሰካ። አሜን። አሩባ አንሆባ ጃሉሪያ ሰኩምባ። ያንተ ችግር አሁን አንድ ነው። አሁን ምንቀለው የፋይናንሻል ቀንበር ነው። ሁሉ ምስጥራት አይቴ የፋይናንሻል ምስጥራት ነው ግራ የገባው። ልክ ነው። ሁሉ ምስጥራት አይታል። መላክም ዘላለምንና ሕይወት የሚቆጣጠረውን የትንሣኤውን ንጉሥንም አይታል። ሁሉንም አሁን ግራ የገባ ፋይናንሻል ችግር ነው። በቃ ይኸውልህ ምንም አታመጣም። ይሄን ነብይ ከምትቃወም ድንጋይ የጫና ሲኖ ፊት ቀድመ ሄደ ብትጨፈለቅ ይሻላል። ሚቀለው እሱ ነው። ዓለም ሁሉ ብንጫጫ ቢቃወመው ምን ቢል ለዘመናት እኔ በሱ ላይ ዝናብ ቢያወርዱም ለእኔ ግን ድንቅዬ ነብይ ነው። በዚህ ድርጊታቸው ያዘነው ወንድማችንን ሐሳብ አስተያየት ደግሞ ሰምተን እንመጣለን። አሩባ አንሆባ ጃሉሪያ ሰኩምባ አሩምባ አንሆባ ጃሉሪያ ሰኩምባ። ይሄንን ሳክሳም ሰውዬ የተከፈለው በየቸርች አዳራሽ የሚመሰክረው አይተነው እንመለስ እስኪ። ሙሉ ስሙት ይሄን ቪዲዮ። መንፈስ ቅዱስ እጅግ በጣም ሚሊዮን ብሮችን ያሳየኛል። እርሶ ጋር የሚፈልገውም አንዱም እሱ ነው። ለአገልግሎት ቅባቱን የምትፈልጉት ለሱ ነው። ዛሬ የእርሶን ሚሊዮኖች አስለቅቃለሁ። አሩባ አንሆባ ጃሉሪያ ሰኩምባ በጠላቴ ላይ ሰይፍ ይሰካ፣ በእኔ ላይ በረከቱ መጥቶ ይሰካ። በያው እግዚአብሔር ፍቅር ነው ማለት 10 አየሁ። ዶይ ጭሮ ሐሰተኛው ነብይ ጋር ደግሞ ሄዶ የመሰከረው ምስክርነት ቀጥሎ ተመልከቱት። አሩባ አንሆባ ጃሉሪያ ሰኩምባ በጠላቶች ላይ ሰይፍ ይሰካ። አሜን። አሩባ አንሆባ ጃሉሪያ ሰኩምባ። ያንተ ችግር አሁን አንድ ነው። አሁን ምንቀለው የፋይናንሻል ቀንበር ነው። ሁሉ ምስጥራት አይቴ የፋይናንሻል ምስጥራት ነው። ነብይ ከምትቃወም ድንጋይ የጫና ሲኖ ፊት ቀድመ ሄደ ብትጨፈለቅ ይሻላል። ሚቀለው እሱ ነው። ይሄንን ፎጋሪ ሰው ተመልክታችሁታል አይደል? አዲሱ ጀማሪ ወጣቱ ጠንቋይ ጋር
ነብይ የሚጫወት ቢዝነሱን እየመሰረተ ያለ ጀማሪ ልጅ ጋር ሄዶ የመሰከረውን ያንኑ አይነት ተመሳሳይ ምስክርነት ሰንበት ያለው ጆይ ጭሮ ጋር ደግሞ ሄዶ ሲቀባጥር ትመለከቱታላችሁ። የቆዩ ቪዲዮዎች ናቸው እንጂ ይሄው ግለሰብ ያልሄደበት አዳራሽ የለም። አንዴ ሙስሊም ነኝ ብሎ ከእስልምና ነው ያመጣኸኝ ነብይ ከሌ እያለ ቆቡን አውልቆ ምስክርነት የሚሰጥበት፣ ሌላ ጊዜ ኦርቶዶክስ ነኝ ከኦርቶዶክስ ነው የመጣሁት ደግሞ ብሎ ሌሎች አዳራሽ ውስጥ የመሰከረባቸው ምስክርነቶች አሉ። የቆዩ ናቸው። እነዛ ምስክርነቶች ፈልግ ያመጣላችኋለሁ፣ ትመለከቱታላችሁ። ይሄንኑ ሰው ማለት ነው። ሐሰተኛ ነቢያቶች የቆሙበት ትምህርት ሐሰት ነው። የሚናገሩት መልእክት ከመንፈስ ቅዱስ ከራሱ ከእግዚአብሔር የመነጩ አይደሉም። ትንቢቶቻቸው ሐሰት ነው። ደግሞ ምስክርነቶቻቸውም ልክ እንደምትመለከቱት የሐሰት ምስክር ነው። ይሄ ሰው በጆይ ጭሮ መድረክ ላይ እንግዲህ ያልተገለጠለት ነገር እንደሌለ ኢየሱስን ሕይወትና ሞት በእጁ ያለውን ጌታ እንደተመለከተ ይናገርና መፍትሄ ያጣበት ጉዳይ ግን የገንዘብ ጉዳይ የፋይናንሻል ጉዳይ እንደሆነ ሲናገር ትሰሙታላችሁ። ኢየሱስ ክርስቶስን ፊት ለፊት የተመለከቱት በመንፈስ ቅዱስ የተነኩ ሰዎች የዚህን ዓለም ክብርና የዚህን ዓለም ሲሳይ ንቀው ለእግዚአብሔር ለአምላካቸው በመሰጠት እንደኖሩ ነው መጽሐፍ ቅዱስ የሚነግረን እንጂ በየአዳራሹ በየመጋዘኑ ገንዘብ እንዲለቀቅላቸው ሚሊዮነር እንዲሆኑ ቋምጠው ሲዞሩና ሲንከራተቱ መጽሐፍ ቅዱስ ላይ አትመለከቷቸውም። ይሄ ሰው ግን ወጣቱ ጠንቋይ ጋም ሄዶ ልክ እንደዚሁ ተመሳሳይ ጉዳይ አሩምባ ማንሆባ እያለ የሐሰት ልሳኑን እየተናገረ የሐሰት ምስክርነትን ይሰጣል። ሰውየው በገንዘብ የሚገዛ ግለሰብ ስለሆነ እዛ አዳራሽ ውስጥ ያሉ ሰዎች የእሱን ምስክርነት ከሰሙ በኋላ ነብይ ነኝ ብሎ ማይኩን ላነቀው ሰው ልባቸውን እንዲከፍቱ ለነብይ ተብየው ግለሰብ እዚህ አጭበርባሪ ሰውዬ ምስክርነት ምክንያት የሱ ህይወት እንደተገለጠለት የሱ ህይወት እንደታየው ደግሞ ምስኪኖች እዛ ውስጥ ቁጭ ብለው የኔንም ህይወት ለዚህ ነብይ እግዚአብሔር ባሳየው እያሉ እንዲታለሉና ኪሳቸውና ነፍሳቸውን እንዲያጥቧቸው የሚያመቻቹበት ያለሰልሱበት መድረክ ነው። ሐሰተኛ ነቢያቶች መድረክ ላይ ቆመው ተፈውሻለሁ፣ ተደርጎልኛል፣ ተአምር ሆኖልኛል የሚሉ አብዛኞቹ ማለት በሚቻልበት መልኩ በገንዘብ የተገዙ ምስክርነቶች ናቸው። በፊት ሐሰተኛው ነብይ እዩ ጩፋ የተባለው ግለሰብ ልክ እንደዚሁ ተመሳሳይ ድርጊት መንግስቱ በለጠ ለሚባል ሰው የገንዘብ ክፍያ ፈጽሞለት የሐሰት ምስክርነት እንዳስመሰከረው ሰውየው ህሊናው ተወቅሶ እውነቱ ሲናገር ደግሞ አስደብድቦ በአደባባይ ይቅርታ እንዳስጠየቀው ነግሬያቸዋለሁ። እነዚህ ሰዎች የሐሰት ምስክርነት በገንዘብ ገዝተው ያስመሰክራሉ። እነዚህ ሐሰተኛ መስካሪዎች ህሊናቸው ወቅሷቸው እውነት ቢናገሩ ደግሞ አስደብድበው አስቀጥቅጠው ከእንደገና ይቅርታ እንዲጠይቋቸው ያደርጋሉ ማለት ነው። ስለዚህ ከሐሰተኛ ነቢያት የሐሰት ትንቢት፣ የሐሰት ምስክርነት፣ የሐሰት ትምህርት በመራቅና በመጠበቅ ነፍሳችሁንም ኪሳችሁንም አቆዩላችኋለሁ። ሰላሙ ነው። እንግዲህ ልብ ያለው ልብ ይበል ነው ጨዋታ። እነዚህና እነዚህን የመሳሰሉ መረጃዎችን እያየና እየሰማ አሁንም ድረስ ልቡን ያደነደነ እጅግ ብዙ ምዕመን አለ። ለእነዚህ ሰዎች እግዚአብሔር ማስተዋልና ጥበብን ይስጣቸው እያል እኛ ፈጣሪ የረዳን ሰዎች ደግሞ በጽድቅና በቅድስና ሃይማኖታችንን ጠብቀን እስከ ፍጻሜ ድረስ መኖር የምንችልበት ጸጋ ይጨመርልን እያልኩኝ እነሆ የዛሬ ቪዲዮን በዚህ እፈጽማለሁ። ይህን ቤት ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ላይክ እና ኮሜንት በመስጠት ቻናሉ እንድናሳድግ በፍቅር እጠይቃለሁ። በሌላ ቪዲዮ እስክንገናኝ መልካም ቆይታ ይመቻችሁ።